ለ42ኛው ቶርናመንት አደረሳችሁ እዚህ ሰዓት ልገኛለሁ እናም የመልካም ማች ፍላየር ወይንም ደግሞ ቢዝነስ ካርድ የደረሳቸው ሰዎች ስለ መልካም ማች አንዳንድ ጥያቄዎችን ይጠይቁኛልና እኔም ይሄንን ጥያቄዎች አድሬስ ለማድረግ ይሄንን ቪዲዮ አዘጋጅቻለሁ እና በዚህ ቪዲዮ አራት ጥያቄዎችን አድሬስ አደርጋለሁ የመጀመሪያው ጥያቄ መልካም ማች ዴቲንግ አፕ ነው ወይ የሚል ነበር እናም እዚህ ጋር ግልጽ ላደርግ የምፈልገው ነገር መልካም ማች ዴቲንግ አፕ አይደለም ይልቁንስ በግል የሚዘጋጁ እና የተመረጡ ሰዎች ብቻ የሚሳተፉበት የኦንላይን ኢቨንት ወይም ዝግጅት ነው ስለዚህም ወደኛ ፕላትፎርም ሲመዘገቡ ወይም ፕሮፋይል ሲሞሉ የርሶ የግል መረጃ በፍጹም ለህዝብ አይታየም ምክንያቱም ዴቲንግ አፕ አይደለም ኢቨንቱ ላይ የሚካፈሉ ሰዎች ብቻ ነው እርሶን የሚመለከቱት የተቀረው ማንም የርሶን መረጃ ያይም ማለት ነው ሌላው ጥያቄ ምንድነው ዴቲንግ አፕ ካልሆነ ደግሞ መልካም ማች ምንድነው የሚል ጥያቄ ነው ያንድረ ገጻችን ላይ ወይ ዌብሳይታችን ላይ ተቀምጧል እኔም ደግሞ ጥቂት ገለጻ አደርጋለሁ ያንን ለማድረግ ወደ ዌብሳይታችን እንሂድ ይሄ ዌብሳይታችን ነው መልካም ማች በዋነኝነት 3 አገልግሎቶችን ይሰጣል የመጀመሪያው ቨርቹዋል ስፒድ ዴቲንግ ነው ይሄ ስፒድ ዴቲንግ ፈጣን አዝናኝና ፊት ለፊት ነው በአንድ ምሽት ከ6 እስከ 10 የሚደርሱ ተሳታፊዎችን በአጫጭር በጊዜ የተገደቡ የኦንላይን ክፍለ ጊዜያት አማካኝነት ይተዋወቃሉ ስለዚህ ይሄ ምን ማለት ነው በአንድ ፕሮግራም ላይ አንድ ለአንድ የሆነ የቪዲዮ ኮንቨርሴሽን ያደርጋሉ አንደኛው ኮንቨርሴሽን ሲያልቅ የሚቀጥለው እንዲያለ በአንድ ሴሽን ከ6 እስከ 10 ተሳታፊዎች ጋር የመነጋገር እድል ይኖርዎታል ከዚህ ሰርቪስ ምን ይጠበቃል አንድ ማንነታቸው ከተረጋገጠ ተሳታፊዎች ጋር የአንድ ለአንድ የቪዲዮ ውይይት ይኖራል ሌላው ፕሮግራሙ ካለቀ በኋላ ኢቨንቱን ውጤት በኢሜል እንልካለን እዚህ ላይ ለመሳተፍ አፕሊኬሽን አያስፈልግም በቀላሉ ኦንላይን ኢቨንቱን ገዝቶ መሳተፍ ይቻላል ሁለተኛው ሰርቪሳችን ምንድነው ማች ሜኪንግ ነው ይሄ ደግሞ የአንድ ለአንድ የማጣመር አገልግሎት ነው ግላዊ በአላማ የሚደረግና እንዳልኩትም ግላዊነቱ የተጠበቀ ነው እርሶን ሴቶችን ምርጫውንና ግቦችን በደንብ እናጠላለን ከዚያም ከግንኙነት ራዮ ጋር የሚጣጣሟቸውን በጥንቃቄ እንመርጣለን ይህን አገልግሎት የሚፈልጉ ከሆነ እቺን ይጫኑና ይደውሉልን ወይንም ደግሞ እቺን ይጫኑና ኢሜል በማድረግ የማች ሜኪንግ ሰርቪሱን እንደሚፈልጉ ያሳውቁን ማለት ነው ሶስተኛው ሰርቪሳችን እዚሁ ላይ ተገልጿል ሰርቪስስ ውስጥ ሲገቡ ግሩፕ ማች ሜኪንግ ወይም የቡድን ማጣመር ይባላል ይሄ ደግሞ አስተማሪ አሳታፊና ይሄም ዓላማ ያለው ግንኙነት ነው የቡድን ፕሮግራሞቻችን ምንድነው የሚያደርገው እንደ የኢሚግሬሽን ጠበቆች የፋይናንስ አማካሪዎችና ሌሎች ባለሙያዎችን ኢቨንቱ ላይ እንዲሳተፉ አድርጎ ኮሜንት ጥያቄዎችን በግሩፕ ሴሽን እንዲሁም ደግሞ ኢንዲቪጁዋል ጥያቄዎችን ደግሞ ለማቅረብ ኢንዲቪጁዋሊ ከነዚህ ባለሙያዎች ጋር ለተወሰነ ደቂቃ ግንኙነት ይኖርዎታል ይጠይቃሉ ያንን ሰርቪስ በአፋጣኝ ያገኛሉ ማለት ነው በአጠቃላይ መልካም ማች ላይ የኦንላይን የፈጣን ተዋውቆ ወይም ቨርቹዋል ስፒድ ዴቲንግ የአንድ ለአንድ የማጣመር አገልግሎት ወይም ማች ሜኪንግ እና የቡድን ማጣመር ወይም ግሩፕ ማች ሜኪንግ አገልግሎት ማግኘት ይችላሉ ማለት ነው ስለዚህ ዛሬ
ስቴፕ ባይ ስቴፕ ቨርቹዋል ስፒድ ዴቲንግ ላይ እንዴት እንደሚሳተፉና እንዴት ኢቨንቱን እንደሚገዙ ኢቨንቱን ከገዙም በኋላ እንዴት ወደኛ ፕላትፎርም እንደሚገቡ ኳስቸነር እንዴት እንደሚሞሉ አንድ ባንድ አሳያለሁ ማለት ነው አብሮን ይቆዩ አመሰግናለሁ